ፍትህ 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 ለማንኛው አካል? ፍትህ ማን ይሰማል? ፍትህ ለማን ነው? አላውቅም። እስካሁን ፍትህ 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 ብለን ጮኸናል። ፍትህ 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 ሲባል ሰምተናል፣ አይተናል። ግን በአይናችን ሰምተን አይተን ያላገኘነው ነገር ከፍትህ ውስጥ ምን እንደሆነ ታውቃላችሁ? መፍትሄ፣ ምንም መፍትሄ የለውም። እንጮሃለን፣ እናለቅሳለን፣ ተክዛለን፣ ግን መልስ የሚሰጠን አጣን። መልስ ከማን ነው? መልስ ከወዴት ነው? መልስ የምናገኘው ለፈጣሪ በመጮህ ብቻ ነው። እውነት ኦርቶዶክሶች፣ እውነት የክርስቲያን አካሎች እስካሁን ጮኋችኋል፣ እስካሁን ተጮኋል። ምንም መልስ ያገኘ ነው መፍትሄ ያልነው ነገር ምንም የለም። ካለ መልሱም መድኃኒዓለም ብቻ ነው የሚያውቀው። ወደ መድኃኒዓለም ጩ። እባካችሁ ሱባኤ ያዙ። እባካችሁ የእምነት አባቶች፣ እባካችሁ ምእመናን ሱባኤ ያዙ። በሱባኤ የማይመለስ ጥያቄ፣ የማይገኝ መፍትሄ የለም። ምክንያቱም ንስሐ ግቡ ስትባሉ እኔ ገና ነኝ ትላላችሁ። ንስሐ ለመግባት ንስሐ ግቡ ስትባሉ ምን ሰርቼ ትላላችሁ። ንስሐ የሚገባው ምን ተሰርቶ ነው? ሱባኤ 2 ሳምንት 1 ሳምንት ቢያዝ የትኛው ነገር ሊቀንስባችሁ ነው? ሮጥን ላይ ምድራዊ ህይወት የትኛው ተሳካ? የትኛው ይሞላልን? ምንም አላየንም። እባካችሁ ሀገራችሁ ላይ ያላችሁ ኦርቶዶክሶች ብችሉ አንዱ ቤተክርስቲያን እልፍ እያላችሁ ከአካባቢያችሁ ርቃችሁ ሱባኤ ያዙ። ያቃታችሁ ደግሞ በቤታችሁ ውስጥ ንስሐ ገብታችሁ ለ1 ሳምንት ሱባኤ ያዙ። መልስ ፈጣሪ ይሰጣል። ፍትህ ከፈጣሪ ይገኛል። በሰው ዘንድ ፍትህ የለም። ኢትዮጵያ ላይ ፍትህ በጭራሽ መቼም ማትታሰብ ሆናለች። ፍትህ ለማግኘት ኦርቶዶክስ ነኝ መኖር ፈልጋለሁ ካልክ፣ ህይወትን የምትፈልጋት ከሆነ ወደ ፈጣሪ በዝግ አውራ። ከመድኃኒዓለም ብቻ ነው፣ ከድንግል ማርያም ብቻ ነው መልስ የሚገኘው። በምድር ላይ ስለጮህን ምንም አይነት መልስና መፍትሄ እያገኘን አይደለም። ፍትህ ለኦርቶዶክስ ካልክ ፍትህን የምታገኘው ከመድኃኒዓለም ብቻ ነው። ለመድኃኒዓለም አልቅስ ወንድሜ፣ አልቅሽ እህቴ። እኔ በቻልኩት አቅም በውስጥ የማረገኝ ብቻ ነው። ሰው ይደርቃል፣ ደርቄያለሁ፣ ማልቀስ አልችልም ብለን ምን አይደለም በሰግድለት እንባ እየመጣልኝ አይደለም። ለምን ሰው ሲደነዝዝና ሲደርቅ ባለበት ሐውልት ድንጋይ እንደሚሆን በራሴ አይቻለሁ። ከቻላችሁ ፍትህን ወደ መድኃኒዓለም አልቅሱ፣ ወደ ፈጣሪ አልቅሱ። እግዚአብሔር ይርዳን። መድኃኒዓለም አለ ይበለን፣ ባለንበት እሱ ይጠብቀን። አገራችን ኢትዮጵያ ሰላም ረድኤቷን ለመመለስ እባካችሁ በጸሎት ትጉ። ወደ ፈጣሪያችን እንጩህ። ጩሁ እላለሁ።